ከሂጅራ በኋላ በጣም ሰፊ ነገር ነው ያለው። ይድረስ በጣም ለምወዶትና ለማፈቅሮት የአላህ መልእክተኛ ረነ ሸይጣኑ 4 ረናት ግና የባሰውን ጽልመት ከዚያው አገኙ። ምድር ፍትህን ለተጨቀነ ደግሞ ድንበር አልፎ ለሚመጣ ጥጋበኛ ማን አለ እንደ መሐመድ ስርዓት የሚያስይዝ ጦረኛ። والقلم وما يسطرون ነብይነህ ነገር ግን ጊዜያዊ ነብይነህ ይላል አላህ Subhanahu Wa Ta'ala። መጨረሻ የምልከው አንድ ታላቅ ነብይ ያለኝ ምናልባት በመሃል ላይ ብልከው ግን ያንተ ነብይነት ያበቃል አለ አላህ Subhanahu Wa Ta'ala። ሰማያዊው ሹመት የሆኑ ነብይ ሰላትና ሰላም ይውረድ ባንቱ ላይ። የዛሬው እንግዳችን ትልቅ ዳኢ መምህር ናቸው። የተለያዩ ኤንጂኦችን መስርተዋል። በአባልነትም እያገለገሉ ይገኛሉ። የሙስሊሞች ጉዳይ የመፍትሄ አፈላላጊ ከነበሩት ኮሚቴ ውስጥ ከ17ቱ አንዱ ናቸው። በዚህም አላማቸው ይዘው በተነሱት አላማቸው ለ5 ዓመታት ከጓደኞቻቸው ጋር እስር ቤት ቆይተዋል። በአሁኑ ወቅት የመጅሊስ የቦርድ አማካሪ በመሆንም እያገለገሉ ይገኛሉ። የዛሬው እንግዳችን ኡስታዝ አህመድ ሙስጠፋ እዚህ መሐከላችን ተገኝተው ከማይጠገበው ትምህርታቸው ሊያካፍሉን እኛ መሐከል ተገኝተዋል። አላሁ አክበር አላሁ አክበር። በተክቢራ ወደዚህ መድረክ እንዲሸኙልን በአክብሮት እንጠይቃለን። ቢስሚላሂ الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين። የተሰጠኝ ርዕስ ከሂጅራ በኋላ የሚል ነው። ከሂጅራ በኋላ በጣም ሰፊ ነገር ነው ያለው። ስለዚህ በቻልኩት አክል በጣም በወፍ በረር አንኳር ምላቸውን ነጥቦች ለማንሳት ሞክራለሁ። የርዕሱ ስፋትና ጊዜውን ሳየው አንድ ሼክ የገጠማቸው ነገር ትዝ አለኝ። አንድ ሴት ምግብ አቀረበችና ለአሟት ሁሉ ዱዓ አድርጉ አለቻቸው። የቀረበው ምግብ ትንሽ ነበርና ወይ አሟቱን ቀንሹ ወይ ምግቡን ጨምሪ ያሏት አሉ። እና ያው ምግቡን መጨመር ስለማይቻል አሟት መቀነስ ነው የሚሆነው ማለት ነው። ከሂጅራ በኋላ የሚለው ላይ ያው በእስልምና ታሪክ ውስጥ ከሂጅራ በፊትና ከሂጅራ በኋላ የእስልምና ታሪክ ብቻ ሳይሆን የዓለም ታሪክም ነው የተለወጠው። ስለዚህ ይህንን ለውጥ ለማየት እንሞክራለን። ዓለም ላይ ምንድነው የተከሰተው ከሂጅራ በኋላ? ይህንን ለማየት ግን በተወሰነ መልኩ ከሂጅራ ዝግጅት እንጀምራለን። ረሱል ሰለላሁ ዐለይሂ ወሰለም ሂጅራ ላይ እስከ ሂጅራ ዝግጅት ድረስ ግለሰቦች ወደ እስልምና እንዲገቡ ዳዕዋ ይደረግ ነበር። የሂጅራ ዝግጅት ሲጀምር ግን የዳዕዋው ቅርጹ ነው የተለወጠው። ምክንያቱም ቀጥሎ ያለው ዝግጅት ሰዎች ወደ እስልምና እንዲመጡ ሳይሆን ጉልበት ያላቸው ሀገር ያላቸው እስልምናና ሙስሊሙን ሊጠብቅ የሚችል ኃይል ፍለጋ ነበር። ከዚህ ዝግጅት በእስልምና ህይወት ውስጥም ይሁን በግል ህይወታችን ውስጥ እስልምናን የበላይ ለማድረግ የኢስላምን ብርሃን ለሰው ልጅ ለማድረስ በሚደረገው ጥረት ብቻ ሳይሆን በግል ህይወታችን ጭምር በጣም መሰረታዊ የሆነ ነገር እናገኛለን። ያኛውም የመጀመሪያው ሰዎች የተነሱበት ዓላማ ሳይሳካ ሲቀር
ደግሞ መንገድ ቀይሮ መሞከር፣ ይህንን በተደጋጋሚ እስከ ፍጻሜውና ስኬት ድረስ መሞከር የመጀመሪያው ትምህርት ነው። ይህን ከምንድን ነው የምናገኘው? ረሱል ሰለላሁ ዐለይሂ ወሰለም 15 የሚሆኑ አንዳንዶቹ 17 ይዘረዝራሉ ጎሳዎች እስልምናን እንዲጠብቁ ጥሪ አቅርበውላቸው እምቢ ብለዋቸዋል። ይሄ እንግዲህ ወህይ የሚወርድላቸው ረሱል ሰለላሁ ዐለይሂ ወሰለም በዛ ክብርና ማንነት የሚታወቁት ረሱል ሰለላሁ ዐለይሂ ወሰለም እነዚህ ጎሳዎች ጥሪ አድርገውላቸው እምቢ ብለዋል። ስለዚህ ሂጅራን ስናስብ አንድ ትልቅ የምንማረው ነገር ጉዳያችንን ለማስፈጸም በምንሄድበት ጊዜ አለመሳካቶች ሊያስቆሙን እንደማይገባ ረሱል ሰለላሁ ዐለይሂ ወሰለም ያስተምሩናል። 15 ጎሳ ሙከራው ደግሞ ተመሳሳይ ነገር እየሰራ የማይሳካለት ሰው አንድ ነገር ነው የሞከረው። የተለያየ ነገር መሞከር ማለት የተለያየ መንገድ ነው። ጉንዳን እንደዚህ መስመር ተጉዛ ስትወድቅ መሄጃ ካጣች ሁለተኛው ላይ እስከዛ ድረስ ትሄድና ቦታው ላይ ስትደርስ ሌላ መንገድ ነው የምትቀይረው። የሰው ልጅም አንድ ነገር ሞክሮ ሳይሳካለት ሲቀር ራሱን መድገም የለበትም። ነገር ግን በሌላ መልኩ ሙከራዎችን ማድረግ አለበት። ስለዚህ አንደኛው የምንማረው ሂጅራ ጋር ተከታታይ የሆነ ሙከራ ማድረግ ከረሱል ሰለላሁ ዐለይሂ ወሰለም የተማርነው ነው። ሌላኛው ነገር በመሪና በተመሪ በህዝብ መካከል ያለ ትስስር። አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም ወህይ መጥቶላቸው ሊገሉህ ነው ውጡ በተባሉ ጊዜ እሳቸውን ቦታ የተኩት ማንን ነው? አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ። አሊ እዛ ቦታ ሲሆን ምን ሊደርስበት እንደሚችል ግልጽ ነው አይደለም? አንድ ሰው መሪ ሊገደል ሲመጣ እኔ ሊገደል ሴራ ስላለ እኔን መስለህ ተቀመጥ ሲባል ሊሞት የሚዘጋጅ ማለት ነው። ረሱሉ ሰለላሁ ዐለይሂ ወሰለም ሂጅራ የመጀመሪያውን ሂጅራ ሀበሻም ሲልኩ 15 ጎሳዎችንም ሲያማክሩ ከዛም አልፎ መዲና ሲሄዱ አንዱ ጭንቀታቸው ይሄ እስልምና ብርሃን እንዳይጠፋ መጠበቅና አባላቶቻቸው ሙስሊሞቹ እንዳይጎዱ መጠበቅ ነው። መሪ ለህዝቦቹ ደህንነት መጨነቅ አለበት። ተመሪ ደግሞ ለመሪው መስዋዕት እስከ መሆን ድረስ መድረስ አለበት። ይሄ ትስስር በእኛ መካከል መፍጠር ከቻለን ትልቁን ነገር ተሻግረናል። ሁለተኛው ማለት ነው። አንደኛውን ይዛችሁታል። አልሳካ ሲል መንገድ እየቀየሩ ደጋግሞ መሞከር አንዱ ትምህርት ነው። ሁለተኛ በተመሪና በመሪ መካከል ለመስዋዕትነት የደረሰ ፍቅር ሊኖር ይገባል። ወደ ሶስተኛው ነጥብ ልውሰዳችሁ። ሶስተኛው በብዙ ሀያታችን ውስጥ የጎደለ ነገር ነው። ያም ደግሞ አቅድ ነው። ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና የሚያደርጉት ጉዞ ሊያሳኩ የሚችሉ ሰዎችን እስልምናን አስረድተዋቸው ከተቀበሉ የነሱም ኃላፊነት ረሱሉ ሰለላሁ ዐለይሂ ወሰለምንና እስልምናን መጠበቅ መሆኑን ከተስማሙ በኋላ በይዓ ቃል ኪዳንና ስምምነት ነበር የተደረገው። የህይወት ጉዟችን በባዶ የተተራመሰ መሆን የለበትም። በስምምነት በማመን በእውቀት መሆን ይኖርበታል። በይዓቱል አቀባ ላይ 2 በይዓዎች አሉ። ረሱል ሰለላሁ ዐለይሂ ወሰለም ስምምነት ሲያደርጉ አንድ ሰው ወደ አንድ ጉዳይ ሲገባ ምን ኃላፊነት እንዳለበት ምን ውጤት እንደሚያመጣ ማወቅ አለበት። ነገር ግን ይሄ ስምምነት በጣም ልዩ የሆነ ስምምነት ነበር። ረሱል ሰለላሁ ዐለይሂ ወሰለም ከእኔን ትከላከሉልኛላችሁ እስልምናን ትጠብቃላችሁ ሲሏቸው እኛ ምንድነው የምናገኘው አሏቸው። እናንተ ጀነት አሏቸው። ይሄ እንግዲህ ምን አይነት ኢማን ይፈልጋል? ሰው የለመደው ስምምነት ምድራዊ ስምምነት ነው። እኔ ይህን ባደርግ
ምን አገኛለሁ? ይሄን ያህል ታገኛለህ፣ ይሄን ታገኛለህ ብለው ይገልጻሉ። የእስልምና ስምምነት ግን ጀነት ነው። በሙስሊሞች መካከል የሚኖር ስምምነት እስከ ህይወት መስጠት ድረስ ለእስላም ቃል መግባት፣ በምትኩ ደግሞ ጀነትን ማግኘት ነው። ከዚህ ውጪ ምድራዊ የሆኑ ፍላጎቶች በመሃል የሚገቡ ከሆነ ዲኑን ያበላሻሉ። ዲንን ከሚያበላሽ ነገር አንዱ ወደ እስልምና የሚመጡ ሰዎች ከጀነት በላይ የሚያጓጓቸው ከጀነት በላይ የሚመርጡት ነገር ካላቸው ነው። ማህበረሰብን ስንመሰርት የሂጅራ ጉዞ የሚያስተምሩን ትምህርቶች ወደ ህይወታችን ካመጣናቸው በጣም ብዙ ነገሮችን ነው የሚፈቱልን። ሶስተኛውን አየን አይደለም? አንደኛው፣ ሁለተኛ፣ ሶስተኛ ይዛችኋቸዋል? አረሳችሁም? ሌላኛው በጣም የሚገርመው ወደ ሂጅራ እየመጣን ነው። በእኛ ህይወት ውስጥ ከመጥፋቱ ብዛት የሙስሊሙ አካል መሆኑን የረሳ ነው ነገር ማለት ነው። ያ ደግሞ ኹጣ ነው፣ እቅድ ማውጣት ማለት ነው። እቅድ ብዙ አይነት እቅዶች አሉ። ዓለም ላይ በጣም ውስብስብና ስትራቴጂክ የሚባሉ እቅዶች አሉ። የሂጅራ ጉዞ እቅድ የሰው ልጅ የመጨረሻ ደረጃ የማሰብ ደረጃ ሲደርስ የሚወጣ እቅድ ነው። አንድ እንኳን እንከን የሌለው በጣም ውስብስብ ፕላን ነው የሰሩት። ረሱል ሰለላሁ ዐለይሂ ወሰለም የምንከተል ከሆነ ህይወታችን እቅድ የሌለው የተተራመሰ ግራ የገባው ከሌላው ማህበረሰብ ቢበልጥ የተተራመስን ነን እኛ አሁን ባለው አይደለም። የረሱል ሰለላሁ ዐለይሂ ወሰለም ሂጅራ ጉዞ ብቻ እንኳን የሚያሳየን ጥልቅ የሆነ ነገር ነው። ያ ጊዜው ስለማይበቃ ዝርዝር ውስጥ አንገባም፣ ግን አንዳንድ ነጥቦችን ብቻ ላንሳላችሁ። ረሱል ሰለላሁ ዐለይሂ ወሰለም አቡበክርን ሲዲቅ ጋር ሲሄዱ መካ በጣም ፀሐይ ስለሆነ ሰዎች ሁሉ ቤት በሚገቡበት ሰዓት ነው የሄዱት። እዛም ሲሄዱ ሰዎች ማንነታቸው እንዳይለያቸው ሸፍነው ነው የሄዱት። ጉዞም ሲጀምሩ ሲከተሏቸው በተለመደው መንገድ በዚህ መንገድ ነው ሊሄዱ የሚችሉት ብለው እንዳይከተሉ በተቃራኒ መንገድ ነው የሄዱት። ሲጓዙ ፋናቸው እንዳይታወቅ ከጀርባ ደግሞ ሌላ ሰው እየተከተለ ፋናቸው የሚያጠፋ አድርገው ነበር። እስከ መጨረሻው ድረስ እያንዳንዱ ጉዳይ ታስቦበት ታቅዶ ነው የተሰራው። ተወኩል በአላህ መመካት የሰው ልጅ በራሱ ላይ ያለበትን ኃላፊነት ሙሉ ለሙሉ ሲጨርስ ነው መጠበቅ ከአላህ ያለበት። እኛ አጉድለን በአላህ መመካት የሚባል የለው። ከረሱል ሰለላሁ ዐለይሂ ወሰለም የተማርነው ህይወታችን በሙሉ እቅድ መምራት ነው። ይሄ አራተኛው ነጥብ ነው። ረሱል ሰለላሁ ዐለይሂ ወሰለም አንዱ መጥቶ ፈረሴን ውጪ ነች ልሰራት ወይስ በአላህ ልመካ አላቸው። እሰራትና በአላህ ተመካ አሉት። ሁለቱ አንድ ላይ ነው የሚሄዱት። መጨረሻ ላይ የገቡበት ዋሻ ሲመጡ ምንድነው ያሉት ረሱል ሰለላሁ ዐለይሂ ወሰለም? ሶስተኛቸው አላህ የሆኑት ምንድነው የምትጠብቀው አሉት። አቡበክር ሲዲቅ ቀና ጎንበስ ቢሉ እኮ ያዩን ነበር ሲላቸው፣ ተወኩል አለላህ የመጨረሻ ደረጃ የደረሰ ነው። እቅድም የመጨረሻ ደረጃ ማለት ነው። ሂጅራን ጀምሮ ስናይ ከምንማራቸው አንኳር ነጥቦች አራተኛው ከዚህ ጋር የተያያዘ ነው። ሌላኛው ነጥብ በሂጅራ የምንማረው መስዋዕትነት ነው። ዛሬ የምናነሳቸው ነጥቦች 10 ምናምን ነጥቦች ይሆናሉ ሰዓት ካገኘን። እነዚህ ነጥቦች በሙስሊሙ ህይወት ውስጥ ቢኖሩ ይሄ ማህበረሰብ ማንነቱ ሌላ ነው የሚሆነው። እንዴት አድርገን እነዚህን ወደ ውስጥ እናመጣቸዋለን የሚለው ሌላ ሰፊ የቤት ስራ ቢሆንም ነጥቦቹ ብቻ ራሱ ግን መግባባትና መረዳት ይፈልጋል። ሌላው ተድሂያ ነው፣ መስዋዕትነት ነው። አንድ ሰው ህይወቱን ሊሰጥለት ፍቃደኛ የሆነለት ህልምና መንገድ ከሌለው የህይወት ትርጉምና ጣዕምን አይረዳም።
መጀመሪያ አንድ ሰው ሲኖር ህይወቱን ሊሰጥለት ከዛ በላይ ከህይወቱ በላይ የሆነ የሚወደው ነገር መኖር አለበት። ሰው መኖር ያለበት ለዛ ነው። መስዋዕትነት ከሌለ እስልምና ከህይወታችን፣ ከገንዘባችን፣ ከክብራችን፣ ከማንነታችን በላይ ሆኖ በአእምሯችን ካልተሳለ በልባችን ካልተቀመጠ ጉዞው ገና ነው። ይሄ ተድሂያ በሂጅራ በጣም የታየ ነው። ቅድም የዓሊ ብን አቢ ጣሊብን አይተናል ረዲየላሁ ዐንሁ። ሱሐይብን ሩሚ ወደ ረሱል ሰለላሁ ዐለይሂ ወሰለም ሂጅራ እየሄደ ተከትለው ደረሱበት። ከዛ ምን አላቸው? ከማናችሁም በላይ ጦረኛ እንደሆንኩ ታውቃላችሁ። ቀስት ወርውሬ ማልስት መሆኑን ታውቃላችሁ። 20 ቀስት ይዣለሁ፣ እያንዳንዳችሁን በቀስት መታችኋለሁ አላቸው። በመጨረሻ ባለኝ ሰይፍ እስከ መጨረሻ አታገላችኋለሁ። ምን ትመርጣላችሁ አላቸው። አንተ እኛ ጋር ስትመጣ ደሃ ነበርክ፣ ሀብታም ሆነህ ንብረት ይዘህ መሄድ አትችልም አሉት። ቀያ ከሆነ ገንዘቤን ያስቀመጥኩበት ልጠቁማችሁ ትተውኛላችሁ አለ። አሁን ተወሃለን አሉት። ገንዘቡ ያለበትን ጠቁሟቸው ባዶውን ሄደ። ረሱል ሰለላሁ ዐለይሂ ወሰለም ገና ሲመጣ ረቢሐል በይዑ ያ አባ የሕያ አሉት። ንግድህ አትርፏል አሉት። በሂጅራም ላይ በእስልምና ታሪክ ውስጥ መስዋዕትነት የእስልምና ቋሚ ባህል ነው። ሲመች ብቻ የምንኖረው አይደለም፣ ሲያስከፍልም እንከፍልለት ነው። እስከዚህ ደረጃ የእስልምና ፍቅራችን መድረስ ይጠይቃል ማለት ነው። ክብር መክፈል ካለብን ክብራችንን ከፍለን ብዙ ጊዜ እንኳን አይደለም ትላልቅ ጉዳይ ሰው በመስጂድ ኢማምነት፣ በመስጂድ ሙአዚንነት፣ በመስጂድ ምን ኻዲምነት ይጣላል። ለኢስላም ሲባል የመስጂድ ኢማምነት ለመተው፣ የመጅሊስ መሪነት ለመተው፣ አሊያም ደግሞ ሀገር መሪነት ለመተው ፍቃደኛ ካልሆንለት ኢስላም ከዛ በታች ነው ማለት ነው። ስለዚህ ዲናችን ከሚፈልጋቸው ነገሮች መክፈል ነው። ሩቅ ግን እንዳንሄድ አሁን በእኛ ሌቭል የሚፈለገው ለኢስላም ሰዓታችን መክፈል፣ እረፍታችን መክፈል፣ ትናንሽ ነገሮችን መክፈል፣ ይሄ ነው አሁን የሚፈለገው። ትልቁ ነገር አይደለም የተጠየቀው። ግን መስዋዕትነት ልንከፍልለት ምን ያህል ዝግጁ ነን? እስላምናን ከፍ ለማድረግ ብለን ለመቸገር ምን ያህል ዝግጁ ነን? እረፍታችንን ለመቀነስ ምን ያህል ዝግጁ ነን? ይሄ ተድሂያ ሌላኛው ነጥብ ነው። ከዛ ውጪ ለኛም ለሌላው ማህበረሰብ በደንብ ማድረስ የሚገባን ነጥብ እስልምና ከሌላ እምነት ጋር ያለው ግንኙነት በሚመለከት ሂጅራ ጉዞ ላይ የምንማረው ነው። ረሱል ሰለላሁ ዐለይሂ ወሰለም ይሄን ያህል ሚስጥር የሆነ ጉዞ ሲያደርጉ የህይወት ጥያቄ ብቻ አይደለም የሂጅራ ጉዳይ። ረሱል ሰለላሁ ዐለይሂ ወሰለም ከመካ አደጋ ሳይደርስባቸው መዲና መድረስ ማለት የሰሐቦችን ወይም የረሱሉ ሰለላሁ ዐለይሂ ወሰለም ህይወትን የማትረፍ ጉዳይ ብቻ አይደለም። ይህን ብርሃንም የመጠበቅ ጉዳይ ነው። ይህን ያህል አሳሳቢ የሆነን ጉዳይ መንገድ እንዲመራቸው ያደረጉት ሙሽሪክ ነው፣ ሙስሊም አይደለም። ይህን ሰው መንገድ በመጠቆም ያለውን ችሎታ ወስደው ተአማኝነቱን ወስደው ከፍለውት ነው የወሰዳቸው። ምናልባት እኮ ሙሽሪክ አልዓረብ ረሱል ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ ከሰጧት በላይ ሊሰጡት ይችላሉ። ነገር ግን እሱን ነው የተጠቀሙት። ይሄ ከሌላ ህብረተሰብ ጋር አብሮ መኖር በኋላም እናየዋለን። እውቀትን፣ ችሎታን መሰረት ያደረገ ጉዞ መጓዝ በጣም አስፈላጊ ነው። ብዙ ሀገራችንንም ሊጥላት የሚችለው ሰዎችን በችሎታቸው ከመመዘን ይልቅ በብሔራቸው፣ በሃይማኖታቸው፣ በምናምን ይመዘናሉ አይደለም። በአንድ ጉዳይ ላይ ሙስሊሞች አካባቢ ሰው ጠፍቶ ክርስቲያኑ የተሻለ ሊሆን ይችላል። እሱን መጠቀም ረሱል ሰለላሁ ዐለይሂ ወሰለም በዚህ የመጨረሻ አደገኛ በሚባል ቦታ እንኳን ተጠቅመውታል። ይህን እንማራለን ከሂጅራ።
ሂጅራውን ስንጨርሰው መዲና ሲገቡ በነበረው ሂደትና ከዛ በኋላ ያሉትን ገረፍ አድርጌ ሌላችሁ ረሱል ሰለላሁ ዐለይሂ ወሰለም ልክ ሲገቡ ቅድምም ስለ መስጂድ ስለ ሰላት በጣም እየተነገረን ነበር። የነገሮቹ መሰረት እሱ ጋር ነው ያለው። መጀመሪያ ያደረጉት ረሱል ሰለላሁ ዐለይሂ ወሰለም መስጂድ መገንባት። መስጂድ አሁን ያለውን አይነት ቅርጽ አልነበረም ያለው። መስጂድ ደግሞ ተገነባ የሚባለው በድንጋዩ አይደለም። የረሱል ሰለላሁ ዐለይሂ ወሰለም መስጂድ ውሃ ያንጠባጠበ አፈሩ ጭቃ የሚሆንበት ጊዜ ነበር። ነገር ግን እዛ ቤት ውስጥ የተሰሩ ልቦች፣ እዛ ቤት ውስጥ የተሰሩ ህሊናዎች፣ እዛ ቤት ውስጥ የተሰሩ መንፈሶች ግን መስጂዱን ተገነባ የሚባለው በዛ ነው። መስጂዶቻችን ሰዎችን ስበው ብርሃን ከመስጠት ይልቅ ያላቸውን ብርሃን የሚቀሙ መጨቃጨቂያዎች ከሆኑ መስጂድ አይደለም። ቁርአን እኮ መጠጥ ሲከለክል ሸይጣን በመካከላችሁ ጸብ ሊያደርግ ይፈልጋል እና መጠጥ አቁሙ ነው ያለው። ንግግሮቻችን በሙስሊሙ መካከል ጸብ የሚፈጥር ጥላቻ የሚፈጥር ከሆነ ምኑን መስጂድ ሆነ? መስጂድ ሁሉ ነገር ነበር። ሰዎች ማህበራዊ ችግራቸው የሚፈታበት፣ አጠቃላይ የሙስሊሙ ሀገራዊ ጉዳይ የሚታይበት፣ ሰዎች ቀልባቸው እርጋታ የሚያገኝበት፣ ህሊናቸው ኑር እውቀት የሚያገኝበት፣ ወንድማማችነትን፣ ፍቅርን፣ መተሳሰብን ይሄን ጥማት የሚያረኩበት ነበር እና መስጂድ በዚህ መልኩ የመጀመሪያ ስራቸው ያለው። እኛም ረሱል ሰለላሁ ዐለይሂ ወሰለም ያንን ትውልድ ስንከተል መስጂዳችንን በዛ መልኩ ኑር የማድረግን ስራ መስራት ይኖርብናል። መሐመድ ኢቅባል የሚባል በጣም ጥልቅ አሳቢ የነበረ ዓሊም አለ። አንድ ሀገር ላይ ሄዶ ትላልቅ መስጂዶችን ያያል፣ ግን ባዶ ነበሩ እና አንድ ግጥም ገጠመ። መናኢሩኩም ዓለት ፊ ኩሊ ሳሒን ወመስጂዱኩም ሚነል ዑባድ ኻሊ ወጀልጀለት ልአጋኒ ቢኩሊ ሐይን ወላኪን አይነ ሰውቱ ሚን ቢላሊ። ሚንበሮቻችሁ መስጂዶቻችሁ በጣም ውብና ግዙፍ ሆነው ተገነቡ። ነገር ግን መስጂዶቻችሁ አላህን ከሚያመልኩ ሰዎች ወና ሆኑ። ውጪ ሲወጣ እያንዳንዱ ጉራንጉር በሙዚቃ ድምፅ ተሞልቷል። የታል ያ የቢላል ድምፅ ብሎ ጠየቀ እና አሁንም የታለ የቢላል ድምፅ? መስጂዶች ኖረው ያ ሩህ የሚዘሩ ያ መንፈስ የሚያመጡ መስጂዶቻችንን መመለስ አለብን። አልሐምዱሊላህ የተገነባ የቆርቆሮ የግንብ መስጂድ በቂ ባይሆንም አለ። ነገር ግን ኑር እንዲኖርባቸው ማድረግ ይፈልጋል። ከማንም በላይ ያ ኑር የሚያመጡት ግን እዛ ውስጥ ያሉ የሚያስቡ ሰዎች፣ የሚያስተምሩ ሰዎች ለኡማው ለቀልቡና ለአቅሉ ስንቅ የሚሆን ነገር ይዘው ሲመጡ ነው። ሌላ ሻህዋ ማራገፊያ መሆን የለበትም መስጂድ፣ ወይም ደግሞ የግል ሀሳባችንን የምናፈስበት መሆን የለበትም። ሰዎች በብዙ ሀሳብ ተጨንቀው ነው የሚመጡት። ከዛ ጭንቅ የሚያርፉበት፣ ብዙ ጥያቄ ይዘው ነው የሚመጡት፣ ምላሽ የሚያገኙበት፣ ቀልባቸው መርጠቡን ፈልገው ነው የሚመጡት፣ አልቅሰው ቀልባቸው ረጥቦ የሚሄዱበት መሆን አለበት መስጂድ። የመስጂዱን ግንባታ ቀጥሎ ረሱል ሰለላሁ ዐለይሂ ወሰለም የሰሩት ሌላው እኹዋ ነው። እኹዋ አይም ተአኺ ይሉታል። ሁለቱ ልዩነቶች አላቸው። ወንድማማችነት ሀሳብ ነው፣ መርህ ነው፣ እሴት ነው። አተአኺ ማለት ደግሞ ይሄንን ሀሳብ መሬት ላይ ወርዶ እንዲተገበር ማድረግ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም መዲና ሲገቡ ሙሃጅርና አንሳር በሚል ከፈሏቸው። አንሳሮች እርስ በርስ ሲጋደሉ የነበሩ፣ በጎሳ ሲጣሉ ሲዋጉ የነበሩ ናቸው።
ሁለቱንም አንድ አካል አደረጓቸው። ከዛም አልፎ ለእያንዳንዳቸው ወንድም ሰጧቸው። ይሄ ወንድምህ ነው። የኢኮኖሚ ችግሩን፣ የጉርባ ከውጭ መምጣት የሚያመጣውን ሁሉ መንፈሳዊም ስነልቦናዊም ስጋዊም ችግሩን ሊፈታለት፣ ያኛውም ደግሞ እስልምናን እንዲረዳ አዲስ ማንነት አልሁዊያ አልጀዲዳ አዲሱ ማንነት ትስስር እንዲፈጠር አደረጓቸው። ወንድማማችነት እስልምናን ለመተግበርና እስልምና ያዘዘንን ለመፈጸም ብቻ አይደለም፣ ዋናው እሱ ነው። ግን የሰው ልጅ ሁለት ህይወት ነው ያለው። በአካባቢው ካሉ ሰዎች በጥርጣሬ በሂስድ በመጠላለፍ በቂም በምናምን መኖር፣ ይሄ በጣም ሸይጣናዊ የሆነ የስቃይ ህይወት ነው። ቢያሸንፍም ቢሸነፍም የስቃይ ህይወት ነው። ሌላው ደግሞ የወንድማማችነት ህይወት ነው። መተባበር፣ መተላለፍ፣ መተዋወቅ፣ ማዘን፣ አንዱ ለአንዱ መድረስ፣ አንዱ ለአንዱ ከፍታ እገዛ ማድረግ፣ ቀልበን ሰሊም ልብ ውስጥ ምንም አይነት ስሜት ሳይኖር መኖር ማለት ነው። ዱንያ ላይ ይህንን ብቻ ማግኘት ትልቅ ሀብት ነው። ብዙ ወንድም ያለው ሰው ብዙ እረፍትና ውስጣዊ ሰላም አለው። የሚጠልፈው የሚያስጠልፈው ምናምን ኮተት ያለው ደግሞ የጭንቅ ህይወት ነው የሚኖር። ይህንን ጸጋ ማምጣት ይፈልጋል። ሰው ልጅ ወንድም ይፈልጋል። ሚያምነው ሚያከብረው ምንም መጥፎ አያስብብኝም የሚለው ሰው ይፈልጋል። ከጎኑ የሚቆምለት ሰው ደካማ ተደርጎ ነው የተፈጠረው። አላህ Subhanahu Wa Ta'ala አንድ ሰው ለሌላው ሰው ማገዝ እንዲችል ተደርጎ ነው የፈጠረው። ራሱን ከማገዝ በላይ ይላሉ። ማንኛውም ሰው የሌላ ሰው የብዙ ሰው ችግር መፍታት ይችላል። የራሱን ችግር ግን ብዙ መፍታት አይችልም። ሰዎች ሁሉ የሌላ ሰው ችግር በፈቱ ቁጥር የሁላችንም ችግር ይፈታል። አላህ እንዲህ ነው ያስተሳሰረን። እና ፕራክቲካሊ የሙስሊሙ ትስስር በደንብ መሰራት አለበት። ይሄ ኦልሞስት የለም፣ ላይ ዝም ብሎ ስሙ ነው ያለው። ከእንደገና መፈተል አለበት። ከእንደገና የሙስሊሙ ትስስር እኹዋ መምጣት አለበት። ሌላኛው የምንማረው ነጥብ ይሄ ነው ማለት ነው። ቀሪውን ጊዜ ለመጠቀም ሶስተኛውና መሰረታዊው ነጥብ ይሄ የመዲናው ህገ መንግስት ይባላል። ረሱል ሰለላሁ ዐለይሂ ወሰለም መዲና ሲገቡ አይሁዶች አሉ፣ ሙሽሪኮች አሉ፣ ሙስሊሞች አሉ። እነዚህን ሰዎች አብረው በጋራ የሚኖሩበት ከረጅም ውይይት በኋላ ስምምነት አጸደቁ። ይሄ በዓለም ላይ የመጀመሪያው የተጻፈ ህገ መንግስት ነው ይሉታል። በዚህ ዙሪያ ግን ብዙ ጊዜ ትምህርት ሲሰጥ አልሰማም። የመዲናው ህገ መንግስት በጣም ብዙ መሰረታዊ ነጥቦችን የያዘ ህገ መንግስት ነው። አይሁዶችና ሙስሊሞች ኡመቱን ዋሂዳ ይላል፣ አንድ ህዝብ ናቸው። ስምምነት የተፈራረሙት ስምምነት ነው። መዲናን በመጠበቅ ማንም አካል መዲናን የአይሁድን፣ የሙስሊሙን፣ የሙሽሪኩን ሊነካ ከመጣ ሁላችንም በጋራ ህይወታችንንም ገንዘባችንንም አውጥተን እንከላከላለን ይላል። የኛ ህገ መንግስት ምንድነው የሚለው? ህዝቦች፣ ብሔረሰቦች አይደል የሚለው? ረሱል ሰለላሁ ዐለይሂ ወሰለም ከአይሁድ ከሙሽሪክ ጋር ኡመቱን ዋሂዳ አንድ ህዝብ ነን የመዲና ሰዎች ብለው ነው የተፈራረሙት። እዛ ስምምነት ላይ አይሁዶች የራሳቸውን ባህል፣ ሃይማኖት በነፃነት የማካሄድ መብት እንዳላቸው ይገልጻል። በጋራ ደግሞ ተባብረው ተከባብረው እንደሚኖሩ ያስረዳል። ይሄ በረሱል ሰለላሁ ዐለይሂ ወሰለም መሪነት በሰሐቦችም አይሁዶችም የተስማሙበት ስምምነት ነው። ይሄ ስምምነት
ከውስጡ ብዙ ልንማርበት የሚገባ ትልቅ ነገር አለው። ይህንን ሂጅራ ጋር ወይም ከሂጅራ በኋላ የምናገኘው ነው። ሌላኛው ነጥብ ረሱል ሰለላሁ ዐለይሂ ወሰለም መዲና ሲገቡ የሙስሊሞችን ቁጥር በዳታ ግለጹልኝ አሉ። ስንት ሙስሊም አለ? አሁን እኛ ሀገራችን ላይ እንኳን በዚህ ዘመን ኢትዮጵያ ውስጥ ስንት ሙስሊም አለ የሚለውን አናቅም። 70 ነን፣ 60 ነን፣ 50 ነን፣ ሁሉም ደስ እንዳለው ነው የሚጠራው። ስንት ነን በቁጥር አምጡልኝ አሉ። ከዚህ በላይ ደግሞ ሄደው ምን አሉ? ማንበብና መጻፍ የሚችለው ስንቱ ነው? ማንበብና መጻፍ የማይችለው ስንት ነው አሉ። ይህንን መረጃ ያዙ። በበድር ጦርነት ጊዜ የማረኳቸው ሙሽሪኮችን ምንድነው አድርገው እንዲተለቀቁ ያደረጓቸው? ያልተማሩ ሙስሊሞችን መጻፍና ማንበብ እንዲያስተምሩና ነው እንዲወጡ ያደረጓቸው አይደለም። አንድ መሪ ህዝቡ በትክክል ምን ላይ እንዳለ፣ ምን ያህል ተምሯል፣ ምን ያህል አልተማረም፣ ምን ያህል ቀርቷል፣ ምን ያህል አልቀራም፣ ምን ያህሉ ይሰግዳል፣ ምን ያህሉ አይሰግድም የሚለውን ነገር በአግባቡ ማወቅ አለበት። ማወቅ ብቻ አይደለም፣ ያየውን ችግር ደግሞ ጊዜ ወስዶም ቢሆን መፍትሄ መስጠት አለበት። ይሄኛው ከሂጅራ የተማርነው ሌላኛው መልእክት ነው። ምናልባት የቅድሙን አግሪመንት በእንግሊዘኛ የምትፈልጉ ካላችሁ ሙሐመድ ሐሚዱላህ the first witness constitution in the world የሚል መጽሐፍ አለው። በአረብኛ አልወثيق المدني ይሉታል፣ ወይም ደግሞ የመዲናው ስምምነት በሚል ወደ 30 ምናምን የሚሆኑ ነጥቦች አሉበት። አንዳንድ ኦሪየንታሊስቶች እስልምና ሲጀምር የነበረው ሐሳብ ውስን ነበር፣ በኋላ አስፍቶት ሁለንተናዊ ያረገው ይላሉ። መካ ውስጥ ያ ብቻ ነው የተነገረው ብሎ ማለት ከነዚህ ሰዎች ሐሳብ ጋር መጣጣም ነው የሚሆነው። መካ ውስጥ ሁሉም ነገር ነው የተነገረው። ስለ ኢኮኖሚ ወይሉል ሊልሙጠፊፊን አለ፣ ስለ የቲሞች አለ፣ በሰው ልጆች መካከል ስለሚኖር ግንኙነት አለ፣ ስለ አስተሳሰብ ነፃነት አለ። ሁሉም ጉዳይ ነው የተዳሰሰው። መዲና ሲመጣ ግን በዋናነት ጉዳይ የነበረው አንድ ሀገርንና ማህበረሰብን የመስራት ስራ ነበር የተሰራው። ይህ ስራ ደግሞ ከምን ጀመረ? መካ ውስጥ የጀመረውን የግለሰብ የማነጽ ስራ ማስቀጠል ነው። በምን? በአስተሳሰቡ፣ ባረዳዱ፣ ባገነዛዘቡ፣ ባመለካከቱ ህሊና ጋር ተያይዞ ረሱል ሰለላሁ ዐለይሂ ወሰለም በአስተሳሰብ ደረጃ የነበሩ ችግሮችን የማነጽ ስራ ነው የሰሩት። መካ ውስጥ የተጀመረው ምንድን ነው? አንድ ማህበረሰብ ከሀሳብ አንጻር ኢማ ህይወቱን የሚመራው በጥርጣሬ በግምትና በይሆናል ነው፣ ወይም ደግሞ በእውቀት በጥናት በምርምር በማስረጃ ነው። እስልምና ከመምጣቱ በፊት ሙሽሪክ አልዓረብ ይኖሩ የነበሩት በጥርጣሬ ነበር። ቁርአን መጥቶ ኢነዘነ ላ ዩግኒ ሚነል ሐቂ ሸይአ፣ ጥርጣሬ እውነትን ለማስረገጥ ቅንጣት ሚዛን የለውም። ይሄ የካፊሮች ጥርጣሬ ነው እያለ በጥርጣሬ ህይወትን መምራት የተሳሳተ መስመር መሆኑን ያውጃል። በምን ተካው? ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን፣ እውነተኞች ከሆናችሁ ማስረጃችሁን አምጡ አላቸው። መቼም እነዚህ ሰዎች ማስረጃችሁን አምጡ ሲባል ከቁርአን ሊጠቅሱ አይደለም። አንድ ሰው እውነት መሆኑን የሚያስረዳበት እውቀትና ማስረጃ ሊኖረው ይገባል። እሱን ይዛችሁ ነው ያላቸው። ሶስት መሰረቶችን አስቀምጥ። ወሚነ ናሲ መን ዩጃዲሉ ፊላሂ ቢገይሪ ዒልሚን ወላ ሁደን ወላ ኪታቢን ሙኒር፣ ሰዎች ያለ እውቀት ያለ መመራት ኢንስፓይሬሽን እና ያለ ወህይ ይሞግታሉ። አንድ ሰው ሲሞግት ኢማ በእውቀት ነው መሞገት ያለበት፣ አለዛ እውቀት ደግሞ ውስን ነው። ሂዳያ የሚባል አለ፣ ኢንላይትመንት የሚባል አለ፣ መገለጥ የሚባል አለ። አላህ ሂዳያ ሲሰጥ የሚከፈት ብርሃን አለ። በዛ ብርሃን ማውራት ይችላል። ኢማ ወህይ ነው ማውራት የሚችለው። ስለዚህ ግለሰብን ህሊናውን በመስራት ረገድ ከፍተኛ የሆነ ስራ ነው የተሰራው።
ሙስሊሞች አሁንም በጣም የተዘናጋንበት የሰው ልጅ ህሊናን መስራት ላይ በጣም ክፍተት አለ። መካ የጀመረው መዲና ውስጥ ጭምር ረሱል ሰለላሁ ዐለይሂ ወሰለም ከአይሁዶች ጋር በሚኖሩ ክርክሮች፣ ከክርስቲያኖች ጋር በሚኖሩ ክርክሮች ያንን ነገር ሊያሸንፍ የሚችል ሐሳብ ይዘው ይመጡ ነበር። ወላ ያእቱነከ ቢመሰሊን ኢላ ጂእናከ ቢልሐቂ ወአሕሰነ ተፍሲር። አንድም ምሳሌ ይዘውልህ አይመጡም እኛ እውነትንና የተሻለ ማብራሪያን ይዘንልህ ብንመጣ እንጂ ያለ የአስተሳሰብ ከፍታ የመጀመሪያው ከፍታ ነው። መዲና ውስጥም ሲሰራ የነበረው ከዓለም ስልጣኔ ዓለም ላይ ካሉ ትላልቅ እምነቶች ጋር በሚኖር የሐሳብ ውይይት እስልምና የነሱን ሐሳብ አብራርቶ ከነሱ ሐሳብ በላይ ሆኖ መጥቶ አሸንፎ ነበር የወጣው። አሁንም ህዝባችንንም እኛንም መጀመሪያ ማድረግ ያለብን የሐሳብ የበላይነቱ ውስጣችን ማስረጽ ነው። ይሄ የሐሳብ የበላይነት ለህዝብ መድረስ አለበት። ሰው በሐሳብ ከተሸነፈ ከዛ ቀፎው ነው የሚቀረው። አብሮህ ቢሆን እንኳን አብሮህ አይደለም። ስለዚህ መዲና ላይ ረሱል ሰለላሁ ዐለይሂ ወሰለም የገነቡት የሐሳብ የበላይነትን የተጎናጸፈ ሰው ነው። ሐሳብ ብቻውን ግን ብርሃን አይሆንም ቀልብ ከቆሸሸ። ህሊናን የሚያደፈርሰው ቀልብ ነው። ቀልባቸው የቆሸሹ ሰዎች የፈለገ ቢማሩ ከቆሻሻ አይወጡም። ስለዚህ ቀልብን የማነጽ ስራ ሲሰሩ ነበር። ኢኮኖሚካል ችግራቸውን፣ ማህበራዊ ችግራቸውን እያንዳንዱ ግለሰብ በአካልም በኢኮኖሚም በመንፈሱም በስነልቦናውም በአቅሉም ጠንክሮ እንዲወጣ መዲና ላይ ሲሰራ ነበር። ቀጥሎ የሰሩት ቤተሰብን ነው። አንድ ማህበረሰብን ማፍረስ ከተፈለገ የሚሰሩት የመጀመሪያው ነገር ቤተሰብ ማፍረስ ነው። ቤተሰብ ከተናጋ ግለሰብም ሀገርም ይናጋል። አሁን የሚታየው የቤተሰብ ቀውስ በሂደት ሀገር ያፈርሳል፣ ሙስሊሙን ማህበረሰብ ያፈርሳል። ረሱል ሰለላሁ ዐለይሂ ወሰለም ቤተሰብ እንዳይፈርስ በጣም ዝርዝር ጉዳይ ነው ቁርአንም ሐዲስም የተነገረው። ሱረቱ ጠላቅ አንድ ሙፈሲር ሲፈስሩ ስለ ፍቺ ቁርአን ሲያወራ ዓለም የምትፈርስ ነው የሚመስለው፣ አንድ ቤተሰብ የሚፈርስ አይመስልም ይላል። በትክክልም እንደዛ ነው። ምን ያህል ነው ለቤተሰብ ትኩረት የተሰጠው? ከትዳር በፊት ጀምሮ ትዳር ውስጥም ከትዳር በኋላም እንዴት ነው ይህንን ነገር ምን ያህል እየሰራ ነው? ከሂጅራ በኋላ የተሰራው ነገር ቤተሰብ ነው የተሰራው። ሶስተኛው ማህበረሰብ ነው። ማህበረሰብ ማንነቱ ከሌላ ጋር እንዳይቀላቀልና እንዳይበረዝ የራሱ ማንነት ይዞ እንዲወጣ፣ በተመሳሳይ ሁኔታ ደግሞ ከሌላ እምነት እና ብሔር ጋር አብሮ መኖር እንዲችል ተደርጎ ጠንካራ ሆኖ ለዓለም የተላከውን ብርሃን ማድረስ በሚችልበት ቁመና ላይ ያደረጉት ሶስተኛው ማለት ነው። ግለሰብን ሰሩ፣ ህሊናውን፣ ልቡን፣ ኢኮኖሚውን፣ ጉልበቱን ማለት ፊዚካል። ቤተሰብ ገነቡ፣ ሊናወጥ በማይችል መልኩ በራህማና በመወዳ በፍቅርና በእዝነት ምሰሶ ላይ የተገነባ አርጉት። ከዛ ማህበረሰብ የተሸከመውን ብርሃን ለዓለም ማድረስ በሚችልበት ቁመና ላይ ያደረጉት። ቀጥሎ የሆነው ምንድነው? ይሄን ብርሃን ለዓለም ማድረስና የዓለምን 1/3 ሀገር በዚህ ብርሃን ስር እንዲሆን ማድረግ ነው። ይሄን ተከትሎ እስከ ዛሬ ድረስ ዓለም ደረሰችበት ለሚባለው ስልጣኔ መሰረት የሆኑ ዕውቀቶችን የጣለው ይሄው የረሱሉ ሰለላሁ ዐለይሂ ወሰለም ብርሃን ነው። እውነተኛ የሆኑ የዘመኑ ምሁራን እስልምና ባይኖር ከግሪክ ረጅም ዓመት ሲካብት የነበረው ዕውቀት ተቆርጦ ይቀር ነበር ይላሉ። አንደኛ። ሁለተኛ ደግሞ እስልምና ራሱ ለዓለም ያበረከተው ሳይንስ ባይኖር እስከ ዛሬ ድረስ በአህያና በግመል እንጓዝ ነበር ይላሉ። የዕውቀት ምንጭ አሁን የምናውቀው የምናደንቀው ሳይንስ ምንጩ እስልምና ነው። ይሄ እንግዲህ ሙስሊሞች ብቻ አይደለም። ምናልባት ቢቢሲ ከዚህ በፊት ያስተላለፈው ዶክመንተሪ አለ። ኢንትረስቱ ያላችሁ ሰዎች ማየት ትችላላችሁ። ሙስሊም ኮንትሪቢዩሽን ፎር ሲቪላይዜሽን የሚል ሙስሊሞች ለሲቪላይዜሽን ያበረከቱት አስተዋጽኦ ምንድነው? በፊልምም ተሰርቷል። ራሳቸው ማለት ነው። እኛ ተኝተን ሙስሊሞችም የጻፉት ጽሁፍ አለ። አረብኛ ነው።
እንግሊዘኛም የተተረጎመ ይመስለኛልና አሁን ላለው ብርሃን ሙስሊሞች ያበረከቷቸው ሳይንሶች በጣም ብዙ ናቸው። ሰዓቱ ስላለቀ አንድ ብቻ ላንሳላችሁ። ትምህርት ቤት ስንማር ለመጀመሪያ ጊዜ አይሮፕላን ምናምን የፈጠሩት ሁለት ወንድማማቾች ናቸው ምናምን ብለን ተምረናል አይደል? አሁንም እሱ ነው ያለው። እንደዛ ነው የምትማሩት። የመጀመሪያው ሙስሊም ነው፣ አባስ ፈርናስ የሚባል ማለት ነው። በሮ እንዴት ማረፍ እንዳለበት ስላልሰራ ሲወድቅ ተከስክሶ እግሩ ተሰብሮ ነበር። እሱን አይዲያ ይዘው ነው የቀጠለው። ይሄ ብቻ አይደለም፣ በሁሉም ሳይንስ ውስጥ ብትወስዱ የሙስሊሞች ኮንትሪቢዩሽን እንደዚህ በትንሹ የሚገለጽ አይደለም፣ በአውሮፕላኑ የሚገለጽ አይደለም። ብዙ ፎርሙላዎችን ብዙ ሳይንሶችን የኮንትሪቢዩት ያደረጉ ናቸው። ባዕደል ሂጅራ እንግዲህ እስልምናን እንደዚሁ ገረፍ ስናረገው ይሄን ይመስላል። ሰዓትም ጨርሰሃል ስላሉኝ እዚሁ አቀማለሁ። ወሹክራን አላ ሁስኒ ኢስቲማኢኩም። ምናልባት ከተላለፈው መልእክት ውስጥ የሊደርሺፕ ትምህርቴን የተማርኩት እዚሁ በግሪንዊች ዩኒቨርሲቲ ዲስታንስ ነው፣ እዛ ሄጄ አይደለም። ይህንን ማስተካከያ ለማድረግ ነው። ወሹክራን አላ ሁስኒ ኢስቲማኢኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ዛሬ ያው ሰለዋት በደንብ የምናወርድበት ቀን ይሆናል ማለት ነው። ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲነሳ ሰለዋት ማውረድ ግድ ነው፣ ጥቅሙም ለራሳችን ነው። ስለዚህ አንድ ጊዜ ሰለዋት እናወርዳለን ኢንሻአላህ። اللهم صل وسلم على نبينا محمد صلى الله عليه وسلم። እንግዲህ ይሄ ፕሮግራም እንዲዘጋጅ ከጀርባችን ትልቅ ድጋፍ እያደረጉልን ያሉ ተቋማቶች አሉ። እንደምታዩት ራመቶ የመድኃኒት መሸጫ መደብር እንዲሁም ማከፋፈያ ትልቁን አጋዥነት እያገዘን ነው። በሙሉ በንቃት ፕሮግራሞች በሁሉም እያገዘን ይገኛል። አሁን ላይ በልዩነት የብቃት ማረጋገጫ ባገኘው ተቋማችን መጋዘን ውስጥ ሁሉን አሟልተናል። ከሃላባ ዞን ተነስተን አዲሎ ሾኔ ቦዲቲ በሮጲ ሳንኩራ ቦነሻ ማዞሪያ ጉባ አጄየ ዳምፖያ በመላው ኢትዮጵያ ተንቀሳቅሰን ምርቶቻችንን እናዳርሳለን። እርሶ ብቻ ይዘዙን። ጎህ ከመቅደዱ ሰዓት ከመርፈዱ በፊት ቀድመን ከተፍ እያልን ለሆስፒታሎች፣ ለግል ክሊኒኮች፣ ለፋርማሲዎችና ጤናቸውን በቤታቸው ለሚንከባከቡ ሁሉ አለኝታ ሆነናል። ራመቶ የመድኃኒትና የሕክምና መገልገያዎች ጅምላ አከፋፋይ። ሌላኛው አጋራችን ሀላባ ኬር ነው። ሀላባ ኬር መካከለኛ ክሊኒክ በግል ደረጃ የትም የሌለውን ኤክስሬ ማሽን አስመጥቶ የራጅ ስራን እየሰራ ይገኛል። የራጅ ሕክምናን እያገለገለ ይገኛል። ሰማያዊው ሹመት በአደረጃጀቱ ዘመናዊ፣ በአሰራሩ ሳይንሳዊ፣ በአገልግሎቱ አንድ እርምጃ ቀዳሚ፣ ወደፊት በሃላባ ዞን የመጀመሪያው የግል ሆስፒታል ለመሆን ብሩህ ተስፋ ያለው የመጀመሪያው ክሊኒክ ሃላባ ኬር። የራጅ ወይም ኤክስሬይ ምርመራ በግል ክሊኒክ ደረጃ እኛ ጋር ብቻ ነው ያለው ይሎታል። ምን ይሄ ብቻ! ከአንገት በላይ ሕክምናን በስፔሻሊስት ሐኪሞች ያስጀመረ በዞናችን የመጀመሪያው ክሊኒክ እርሶን ለማገልገል እጅግ ተሟልተን የቀረብንበትን የሕፃናት ሕክምናን ጨምሮ በብዙ ተሰናድተናል ይሎታል። ሃላባ ኬር መካከለኛ ክሊኒክ የንቃት 4 የክብር ስፖንሰር። ሰማያዊው ሹመት የሆኑ ሌላው ላቭ ዲኮር ነው። ላቭ ዲኮር ይህ መድረክ እንደዚህ ድምቅ ሽብርቅ እንዲል ዘውትር ድጋፉ ያልተለየን ላቭ ዲኮር ሰይድ አድራሻው እዛ ፍርድ ቤት መስጂድ ወይም ደግሞ ሼድ ውስጥ ይገኛል። ሌላኛው አጋራችን ስማርት አድቨርታይዚንግ ነው። ስማርት አድቨርታይዚንግ ባነሮችን እንዲሁም የተለያዩ ስቲከሮችን፣ ላይት ቦክሶችን እና የመሳሰሉትን ነገር የማስታወቂያ ስራዎችን በሙሉ እየሰራ ይገኛል። እሱም አድራሻው ሃይመሌ ተራ ይገኛል።